እግዚአብሔር ይባርካችሁ የእግዚአብሔር ቤተሰቦች እግዚአብሔር ይባርካችሁ። ዛሬ ወደዚህ ወደኛ ሚዲያ የመጣሁት በመካከሉ እንግዲህ እንደምታየው አንዳንድ ስትራክቸሮችን የቸርች ለምሳሌ በየቦታው ለምሳሌ አዲስ አበባ ሸገር ሲቲ ለገጣፎ ሌላ ቢሾፍቱ ነጌሌ ጨፌ ዶንሳ በእነዚህ ቦታዎች የተለያዩ ጅምሮች ያሉበት ቦታ ሲሆኑ በተለይ ጨፌና ቢሾፍቱ የተጠናከረ ኃይል በተጠናከረ ሁኔታ እየተካሄደ ነው። ወደዚህ ሚዲያ ዋና ሐሳብ ለመግለጽ የመጣሁት በመካከሉ በዩቲዩብ ቻናላችን ላይ የምናስተላልፋቸው ፕሮግራሞች ለጊዜው በመካከሉ ተቋርጦ ነበር። ያ የሆነበት ምክንያት የምንሰራቸው ስትራክቸሮች ስላሉ ከዚህ የተነሳ ትንሽ በመካከሉ የተቋረጠ መሆኑ ነው። ከዛሬ ጀምሮ ዩቲዩብ ቻናላችን ማለትም ጋድስ ፕሬዘንስ ቲቪ የሚለው ላይ ገብታችሁ ማየት ትችላላችሁ። እግዚአብሔር የሚሰራውን ድንቅ ስራዎች መመልከት ትችላላችሁ፣ ማየት ትችላላችሁ። እንደዚሁም ደግሞ እኛን ቤተክርስቲያን ለመደገፍ የምትፈልጉ እዛ ላይ በሚታገኙት የቤተክርስቲያናቱ አካውንት ላይ ድጋፋችሁን ማበርከት ትችላላችሁ። ፕሮግራማችን በጨፌና አካባቢ ያላችሁ ማክሰኞ ከ3 ሰዓት ተኩል ጀምሮ እስከ 8 ሰዓት የፈውስ የታምራት የድንቅ ነው የሚሆነው። እንደገና ደግሞ በቢሾፍቱ ላይ ሐሙስ ከ3 ሰዓት ጀምሮ በተለይ ከዚህ በፊት ከአዳማ ከአዲስ አበባ ከተለያዩ ቦታ መጥታችሁ የምታመልኩት የምንገኝበት ቦታ ዳንዲ ቦሩ በሚባለው አካባቢ አይቪ ሆቴል በስተጀርባ እንገኛለን። በቻናላችን ላይም ስልኮች ስለምታገኙ ኮሙኒኬት ማድረግ ትችላላችሁ። እሁድ ሶስቱም አጥቢያ ቤተክርስቲያኖች ከ3 ሰዓት ጀምሮ እስከ 7 ሰዓት የአምልኮ የትምህርት ጊዜ ይኖረናል። ጌታ ዘመናችሁን ይባርክ። ይሄ ቻናል የሚደርሳችሁ ቤተሰቦች የእግዚአብሔር ቤተሰቦች ኮፒ ሊንክ ሼር በማድረግ አዳርሱ እንላለን። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን።